በቃ እንትን እየተባለ ዝም ብሎ እየተኖረ እዚህ ማህበራዊ ኑሮ ምናምን እየተባለ እየተኖረ ከሆነ ሳታውቁ ዝም ብሎ እድሜያችሁ ሰላሳዎች ቤት ገብቶ ታገኙታላችሁ። ይሄ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይብ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ሁላችሁም እንዴት ናቸው? ስራ እንዴት ይዟችኋል? እኔ ጋር አልሐምዱሊላህ ረቢል ዓለሚን ደህና ነኝ። እና ሀባይቦቼ በእነዚህ ልጆች ላይ ማለት ነው በእነዚህ ልጆች ጉዳይ ማለት እኔ ትንሽ የተወሰነ ማለት አዳዲስ ለሚመጡ ትንሽ እህቶቻችን ለእነሱ ትንሽ ውስጥ ያለውን ላካፍላቸው እፈልጋለሁ። የተወሰነ ትንሽ ምክር ነገር ማለት ነው። እና በቃ ምን ያድርጉ? እነሱም ወደው አይደለም የሚመጡት ማለት ነው። ሀገራችን ላይ ያው ታውቁታላችሁ ኑሮውም። ከዛም ባሻገር ደግሞ ተምረው መጨረሻ ላይ ውጤቱም ራሱ መጥቶ ራሱ ስራ ለማግኘት ስንት ቦታ ተሄዶ እንደገና ደግሞ በዘመድ በብር ሆኗል አሁን ላይ ማለት ነው። እና ያ ተስፋ እያስቆረጣቸው በቃ ያላቸው አማራጭ በቃ ወደ ስደት ነው። እና መምጣቱን ያው አንደውን መጥተዋል። ግን በቃላ ማድረግ ያለባቸው ምንድነው? በቃ ለራሳቸው መሆን ስላችሁ እንዴት ነው? ጊዜያቸውን በአግባቡ መጠቀም አለባቸው ማለት ነው። እነዚህ ትንንሽ እህቶቻችን መቼም የተወሰነ ትንሽ ያው እኛ እንትን ስላን የተወሰነ ትንሽ ካየነው ነገር ያው የተወሰነ የተማርንበት ነገር አለና እና በቃ ጊዜያቸውን በአግባቡ መጠቀም አለባቸው። በቃ ጊዜ ማለት ነው። አሁን ትንንሽ ልጆች ናቸው። 10 ቤት ምናምን ልትሆኑ ትችላላችሁ፣ ወይም 20 ቤት መጀመሪያዎቹ ላይ ልትሆኑ ትችላላችሁ። ግን ሳታስቡት ነገ ጧት 30 ቤት ሆኖ ታገኙታላችሁ እድሜያችሁን፣ ጊዜያችሁን በአግባቡ ካልተጠቀማችሁበት ማለት ነው። እና በእርግጥ በአሁኑ ሰዓት የሚመጡ ልጆች ማሻአላ ጎበዞች ናቸው ማለት ነፍስ ያወቁ ናቸው። ቀድሞ ለራሳቸው የሚሆኑ ናቸው። ግን ከነዛ መካከል ደግሞ አሉ ደግሞ ማለት እንደዚህ ቤት እንትኖች ማለት ነው። እና በቃ ጊዜያችሁን በአግባቡ መጠቀም። ኮንትራት ቤት የምትሰሩ ከሆነ አስከፊ ነገር ከሌለ፣ እንደዚህ ሰዎች በጣም ክፉ ካልሆኑ፣ እንደዚህ እናንተን የሚጎዳ ነገር ከሌለ ስራችሁን ጥንቅቅ ብላችሁ ደሞዙ ቢያንስ ወላሂ ኮንትራት ቤት ያለው ደሞዝ ነው በረካ ያለው ማለት ነው። ትንሽ ቢሆንም ማለት ነው ደሞዙ በረካ ያለው ወላሂ። ውጭ ላይ 10 ዓመት የሰራና ኮንትራት ቤት 4 ዓመት 5 ዓመት የሰራ ወላሂ እኩል ነው። ምንም ልዩነት የለውም። ለምን ብትሉ ውጭ ላይ ብዙ ነገር አለ፣ ብዙ ወጪ አለ፣ የቤት ኪራይ አለ፣ ማህበራዊ ኑሮ አለ፣ ብዙ ነገሮች አሉ። እረፍት በምትወጡ ሰዓት ሱቅ መሄድ ያምራችኋል። ሱቅ ደግሞ እነዛን ብልጭልጭ ነገሮችን ስታዩ በቃ ይሄንን ገዝቼ ስትሉ ጊዜው ሳታስቡት ይሄዳል። ገንዘባችሁም ያለ አግባቡ ዝም ብሎ ክንክን ብሎ እዚሁ ይቀራል ማለት ነው። ኮንትራት ቤት ከሆናችሁስ ያው የምትገዙትም ነገር ውስን ይሆናል። እናንተም ኮስተር ብላችሁ ቋሚ ስራ ትሰራላችሁ። ጥሩ እንትን ላይ ደረጃ ላይ ትደርሳላችሁ ማለት ነው። ጥሩ ቤተሰብ እና ለእናንተ የሚያስብ ቤተሰብ ሀገር ላይ ካላችሁ ጥሩ ንብረት ልታካብቱ ትችላላችሁ። ሀገር ላይ ቤትም ሆነ መሬትም ሆነ ሊገዛ ይችላል ማለት ነው። እና ዋናው ምንድነው? ይሄ የእናንተ ነፍስ ማወቅ። የእናንተ ልጅ ሁናችሁ ልጅነታችሁን ያላግባቡ ሰዓታችሁን ያላግባቡ አትግደሉት ማለት በቃ በአግባቡ ተጠቀሙት። ውጭም ከሆናችሁ ኮስተር ብላችሁ ጥሩ ቤት ካገኛችሁ ኮስተር ብላችሁ ቋሚ እንዲሆንላችሁ ቋሚ አድርጋችሁ ስራችሁን መስራት፣ የከፋ ነገር ካልመጣባችሁ ማለት ነው። ኮንትራት ቤት ያላችሁ በቃ ኮስተር ብላችሁን ስራችሁን ሰርታችሁ በአጭር ጊዜ ውስጥ አላማችሁን አሳክታችሁ ወደ ሀገራችሁ ለመመለስ እንትን ማለት ነው። አለበለዚያ ብዙ እህቶች በቃ እድሜያቸውን ያላግባብ በመጠቀም ወይም ደግሞ ዝም ብሎ መኖር አላማ እርግጥ ያው አላማ ይኖራል። ግን ይችን አርጊያት ሲባል ቤተሰብም ያው እንትን ይላል። ጊዜ ያላግባብ ይሄዳል ማለት ነው። ቤተሰብ አትርዱ ማለት አይደለም። ግን በአግባቡ አግባብ አለው እኮ በኋላ እኛ የያዝነውና ሲኖረን ነው ማንም ቤተሰብ ቢሆን የሚወደን ማለት ነው። ከሌለን የለንም ነው በአሁኑ ሰዓት ማለት ነው። በተለይ በአሁኑ ሰዓት ከሌለን የለንም ነው። እና ገንዘብ ስንይዝ ነው በቃ ኮስተር ብለን ቤተሰብን ከረዳን በአግባቡ መርዳት ያለብን እንረዳለን። ከዛ ቀሪውን ደግሞ ለራሳችን በቃ ቶሎ ብለን ሀገራችን የምንገባበትን ለራሳችን የምንለውን ነገር ማመቻቸት መቻል አለብን። ጊዜያችንን በአግባቡ መጠቀም አለብን። ወላሂ ስንቶች ናቸው 10 ቤቱ ነው መጥተው አሁን 30ዎቹ መጨረሻ ላይ እየደረሱት ማለት ነው። በቃ ይሄ አግባብ ያለው ወይም ጥሩ ወረት ሳይኖራቸው ወይም ጥሩ ደረጃ ላይ ወይም ጥሩ ነገር እዛ ሳያደርጉ ሳያገቡ ሳይወልዱ ስንቶች ናቸው በቃ
እድሜያቸው ያላግባብ እንትን ያለ ማለት ነው። እንደዛ እንዳይሆን ነፍስ ማወቅ፣ በቃ ጊዜያችሁን በአግባቡ መጠቀም፣ ማድረግ ያለባችሁን በአግባቡ በቃ በአግባቡ ይሄ ትርኪ ምርኪ በየሱቁ እየሄዱ ወይም በጠለበት ትእዛዝ እየመጣ ምናምን ያ ሁሉ ወላሂ ሀገር ላይ ሄዶ ምንም አይጠቅማችሁ። ከኛ ተማሩ። ምንም አልጠቀመንም። ሻንጣ እያሞቀ ተቀምጧል። ምንም እንትን አይደለም። በቃ ማድረግ ያለባችሁ ከቻላችሁ ሀገራችሁ ላይ ቤትም ሆነ መሬት፣ ያ ካልሆነ ደግሞ ወርቃችሁን እየገዛችሁ መያዝ። ወላሂ ወርቅ በጣም ይጠቅማል። ሀገር ላይ ሄዶ እንደዚህ ከእጃችሁ እንትን ሊላችሁ ነው የሚደርሱት። ሱቅ ከሄዳችሁ ልትሸጡት ከእጃችሁ ነው ሊቀሟችሁ የሚደርሱት ባለ ሱቆቹ ማለት ነው። ይፈልጉታል። እና ወርቃችሁን ገዝት መያዝ እና በቃ ራሳችሁን እንትን ብላችሁ ልጅነት ሳያታልላችሁ ጊዜያችሁን በአግባቡ መጠቀም። በጣም ወላሂ ዝም ብሎ ያላግባብ ጊዜ ሂዶ ዝም ብሎ በቃ ነገ ጧት እድሜያችሁን 30 ቤት ስታገኙት እንደገና ወደኋላ ትቆጫላችሁ። ወላሂ ነው የምላችሁ። ስንቶች ሲቆጩ አይቼ ማለት ነው እኔ እና ወደኋላ እንደገና ምን ነው የዛን ሰዓት እንደዚህ አድርጌው በነበር የሚለው እንትን ይላችኋል ማለት ነው ወደኋላ። ያ እንዳይሆን በቃ ጊዜያችሁን በአግባቡ ስራ ከያዛችሁም ኮስተር ብላችሁ ስራችሁ ላይ ረገጥ አድርጋችሁ ኮስተር ብላችሁ ግባችሁ አላማችሁ እስከሚሳካ ድረስ አንድ ስራ ላይ ኮስተር ብላችሁ መስራት። ኮንትራት ቤትም ከሆናችሁ እንደዛው በቃ ኮስተር ብላችሁ ሰርታችሁ አላማችሁን ግባችሁን አድርጋችሁ ቶሎ ብላችሁ ወደ ሀገራችሁ ለመመለስና ጊዜያችሁን በአግባቡ መጠቀም። ወላሂ ጊዜ ይሄዳል ሳታውቁ ዝም ብሎ አላ የልጅነት እድሜ ዝም ብሎ እየተኖረ ዝም ብሎ ለቤተሰብም በቃ እንትን እየተባለ ዝም ብሎ እየተኖረ እዚህ ማህበራዊ ኑሮ ምናምን እየተባለ እየተኖረ ከሆነ ሳታውቁ ዝም ብሎ እድሜያችሁ 30ዎች ቤት ገብቶ ታገኙታላችሁ። ይሄ ደግሞ እንደገና መቆጨት፣ ምነው የሰዓቴን ተጠቅሜበት ምነው እንደዚህ አድርጌ በነበር ምነው እንዲህ አድርጌ በነበር እንላለን ማለት ነው እንደገና። እና ጥሩ ቤተሰብ ካለ ለእናንተ የሚያስብላችሁ ቤተሰብ ካለ እዛ ብዙ ነገር ልታረጉ ትችላላችሁ። እናንተ እዚህ ኮስተር ረገጥ አድርጋችሁ ከሰራችሁ ማለት ነው ብዙ ነገር ልታረጉ ትችላላችሁ በአጭር ጊዜ ውስጥ። እና ይሄ ነው ሀባይቦቼ። ኮንትራት ቤት ደግሞ ያላችሁ ወላሂ በረካ ያለው ኮንትራት ቤት ያለ ደሞዝ ነው ማለት ነው። ምንም ደሞዛችን ትንሽ ነው ብላችሁ ቅር እንዳይላችሁ። በአሁኑ ሰዓት ደግሞ ውጭ ላይ ስራም የለም። እንደገና ደግሞ ቢኖርም በዝቅተኛ ደሞዝ ለዛውም ማለት ነው። በቃ እንደው ካለም በዝቅተኛ ደሞዝ ልክ እንደ ኮንትራቶቹ 1200 ብር 1500 ሺህ ምናምን ያቺ 1200 ወይም 500 እንበለው 500 ብር ስራ ተገኘ ማለት የቤት ኪራይ ተሆኖለት እጃዛ ሲመጣ የምግብ ምናምን የሚባል አለ። የማህበራዊ ኑሮ ወላሂ ያ ሆኖ ማለት ነው 1000 ብር ኪሳቸው አይገባም። እንግዲህ በአሁኑ ሰዓት ማለት ነው እንደ ድሮ አይደለም። በአሁኑ ሰዓት በጣም እንትን ብሏል። ሰውም በዝቷል። በባህሩም በአየሩም ከየሀገሩ ከአሲያም ከአፍሪካም እየመጣ ስለሆነ ሰው በጣም ተልከስክሷል። ስለዚህ ወላሂ ኮንትራት ቤት ያላችሁ እህቶቼ ማለት ነው አዳዲስ የምትመጡ ናቸው፣ ትንንሽ ልጆች ናቸው ያላችሁ አዋቃለሁ። ግን በቃ ረገጥ ጠርጋችሁ የከፋ ነገር ከሌለ በእናንተ ላይ አደጋ የሚሆኑ የከፋ ነገር ሰዎቹ በጣም ክፉ ካልሆኑ ስራው በጣም የማይጎዳችሁ ከሆነ ወላሂ ኮስተር ብላችሁ ረገጥ ጠርጋችሁ ከሰራችሁ ቶሎ ብላችሁ ወደ ሀገራችሁ ትገባላችሁ። አላማችሁንም ግብ ታደርጋላችሁ። በረካ ያለው ወላሂ ረድኤት ያለው የኮንትራት ቤት ደሞዝ ነው። እኔ እንጃ አይገባኝም ማለት እኔ እንዴት እንደሆነ አላውቅም። ብቻ ወላሂ ያየሁት ነው አሁን ማለት ነው። በብዙ እህቶችን በምንም በቃ አላማቸውን በአጭር ጊዜ ግብ ያደረጉት ኮንትራት ቤት የሚሰሩ ናቸው። ወላሂ ነው የምላቸው። ውጭ ያሉት ብዙ ነገር ይጠብቃቸዋል። ብዙ ነገር አለ ማለት እነሱም እኔ ይሄንን አላደርግም ወይም ማህበራዊ ኑሮ እንትን አልልም ቢሉም ግዴታ ያኔ ያስገድዳል ማህበረሰብ ማለት እየኖሩ ስለሆነ ይሉኝታ ሸም ይይዛል። ያ ስለሆነ ውጭ ላይ ብዙም እኔ እንደው አልመክርም፣ ጥፉ ብዬ አልመክርም። በተለይ ኮንትራት ያላችሁትን ጥፉና ውጭ ላይ ስሩ ብዬ አልመክርም ማለት ነው። እና ይሄ ነው ሀባይቦቼ። ሁላችሁንም በያላችሁበት አላህ ይጠብቃችሁ። ሁላችሁንም ሰላማችሁ ብዝዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።